ስንሄድ የሶስት ቀን መንገድ ነው ተብሎ ነው አለ። ስንሄድ አንደርስም። ስንሄድ አንዱ መድኃኒዓለም ምስክሬ አንዴ ተሰብሰቡ ኑዛዜ ያለኝ አለ። ሁላችን እግዚአብሔር ምስክሬ ኡጋንዳ የምትባል የለችም አለ። ሲሸውዱን ካርታ ላይ ስለው ነው እንጂ ኡጋንዳ የለች። እኔም ብቻ ወደ መስማት ካደጋችሁ የስተት ትምህርት ነው። እኔ ብቻ ማን ኦፍ ጋድ እኔ ብቻ የእግዚአብሔር ሰው ሌላ ሰው የዚህ ሀገር ሰው አይደለም። አተለካ ከደፈሩት የማይደፈር ነገር የለም። ወጣት ማለት እርጥብ ሲሚንቶ ነው። ሁሉም ሊገነባበት የሚፈልግ እርጥብ ሲሚንቶ የቦካ ነው። እኔ በእርጥብነቴ ማዘር ስትመክረኝ ያልሰማሁት ብዙ ነገር አለ። እናንተ አሁን ያላችሁ ወጣቶች ግን እድለኛ ናችሁ። እኔ አሁን ተማር ልጅ የሚለው በተዘፈነ ቁጥር ና ስማ ትለኝ ነበር እናቴ። አልሰማም ብዬ ፊዚክስ ደብተር ከላይ ያደርግና ህልምዣት ከስራ ነባለሁ። ከዛ በኋላ ምን ሆነ ይውላችሁ ትልቅ ኮንኩ በኋላ ነው ትምህርት የጨረስኩት። እዚህ ኤስዩኤስ ሁሉ ገብቻለሁ ትልቅ አገልጋይ ሆኜ። ከዛ አባባ ከለሉኝ ሲሉኝ ደብሮኝ ለምንድን ነው በነፃ ቀን ተማር ስባል እምቢ ብዬ በዋጋ ማታ ተማርኩኝ። በቀደም ዶክተር አብርሃም እኛ ጋር ሲናገር የሱ ታሪክ ነው አክቹአሊ እሱ የተናገረውን ተናግሬ ጨረስኩ። this is the last phrase and hallelujah። ምን አለ ዶክተር አብርሃም እኛ ጋር መጣና ሲናገር ጀግናው የኢህአዴግ ሰራዊት 1983 ግንቦት 1983 የአገሪቱን ሲቆጣጠር 8 ወጣቶች ሆነን ለመጥፋት ተስማማን አለ። ተመካከር። ሲነጋ 5 ሆኑ እየፈሩ፣ ሲነጋ 2 ሆኑ። በመጨረሻ ራሱ ዶክተር አብርሃም ቀረ። ይሄን ታሪክ ስናገር እሱን አስፈቅጄው ነው ቅድም። እና ከዛ በኋላ ብቻውን ወደ ኬንያ ጠፋ። ኬንያ ስደርስ የጠበቅኩት አለ 3ኛ ፎቅ ላይ እዛ ጥግ ላይ ተኛ የሚለኝ ሰው ነው አለ። ግን እንደደረስኩ የዩኤን ምናምን አር ላስቲክ ሰጡኝ አለ። ገብቷችኋል? ይሄ ቸርች የሚሰራበት ላስቲክ ጓልኩ አለ። ጠላት ክው ይበል። ከዛ እዛ ስኖር ኡጋሊ የሚባል ገንፎ አለ። እሱን ያገነፋን ስንኖር አንድ ቀን ደግሞ ወሬ መጣ አለ። ምን ኡጋንዳ የምትባል ሀገር አለች የተሻለ ነው፣ ለምን ወደዛ አንጠፋም ተባባልን አለ። ከዛ እንደገና ተነሳሳንና ቤት እንጥፋ፣ በአስፋልት ከሄድን ፖሊስ ይዙናል፣ ፒስታውን እንሂድ ተባለ። ስንሄድ የሶስት ቀን መንገድ ነው ተብሎ ነው አለ። ስንሄድ አንደርስም። ስንሄድ አንዱ መድኃኒዓለም ምስክሬ አንዴ ተሰብሰቡ ኑዛዜ ያለኝ አለ። ሁላችን እግዚአብሔር ምስክሬ ኡጋንዳ የምትባል የለችም አለ። ሲሸውዱን ካርታ ላይ ስለው ነው እንጂ ኡጋንዳ የለችም። ከዛ ፖሊስ ያዘን። ከዛ ተመልሰው እነዛ ኡጋንዳ ገብተዋል ተብሎ ሲጠበቅ ተመልሰው ተገኙ ማለት ነው። እዛ ፉፉ ተባሉ። እዛ ቁጭ እና ምን አለ እሱ ሲናገር የገባኝ ነው። ኡጋንዳ ስለሌለች አይደለም መንገድ ስለጠፋ ነው። ዮኒ በዚህ ዘመን ወጣቱ የት መድረስ እንዳለበት በአገልግሎቱ መንገድ የምታሳይ የጠፋችውን ኡጋንዳ፣ ቡርኪና ፋሶ የምታሳይ ስለሆንክ አይ ላቭ ዩ ግሬ ቴንክ ዩ እግዚአብሔር ይባርክ። ሃሌሉያ። ኢየሱስ ካለ ኢየሱስ አሁን እዚህ ውስጥ ሌላ ይሾአለ ማን ነው እሱ? አሁን ኢየሱስ ስንል ራሱ አየሩ ላይ የሚዘጋጁ አሉ። ጠርምሰን ነው የምንሄደው። የነ ኢየሱስ ነች የምትናወጠው። የተጻፈላትም የነ ኢየሱስ ነች። እዛ ጋር እነበላቸው አለ እና አድማሱ አለ እና ምናምን ብዙ ታንኳል። ማንም አያወራለት። ቀለም ያልቀቡት የለም። የአሳ ስዕል ስለውበታል ምናምን ጥቅስ ለጥፎበታል። ማንም አይላቸውም። ትኩረቱ ኢየሱስ ያለበት ላይ ምን ይላል መሰላችሁ? በደምብ ስሙ። አስደስተኝ ከአንበሳው ፊት ጋር አንበሳው አለ ከአንበሳው ፊት ጋር ጽሁፉን አነበው። ሳነበው ምን ይላል መሰላችሁ? no matter the economy of the jungle I can never eat grass. Listen to me. Listen. Are you hear me? አተመጣ ቢዋለ እንግሊዘኛ አተለካ ከደፈሩት የማይደፈር ነገር የለም። እኔ ጌታ ይሄን ሳላነብላችሁ ስለማን በጣም ነው የተደሰትኩት። ከአንበሳው ፊት ጋር ሳሉ እናንተ አንበሳ ከጀርባዬ አንበሳውን እዩት። ከዛ ምን እንደሚል ስሙት።
no matter the economy of the jungle. I can never eat grass. It is not pride. It is just who I am. አንድ ሰው ጮኸ አሜን ይበለኝ። አየህ አንበሳው ኮርቱ አይደለም ሳር አልበላም እኔ ከበሬ ጋር ላለመዋል ነው ምናምን አይደለም። ሰው ግን ምን እሱ ሳር ንቆ ነው ምናምን ሌሎች አይደለም። አንበሳው አይደለም ኩራት አይደለም። እኔ ስወለድ ራሱ ሳር ለመብላት አልተወለድኩም። I can never eat grass. ስንዴ ዘርታችሁ ጸልያችሁ ጤፍ አታጭዱ። በቆሎ ዘርታችሁ ጾም ጸሎት ይዛችሁ in Jesus name, in Jesus mighty name, I break in Jesus name, I change in Jesus name. ምናምን ብላችሁ አይ ብሎ ያስቀምጣል እንጂ እግዚአብሔር ምንም ነገር አያደርግልህ። እውነተኛ ወዳጅ በአዘነ ጊዜ የሚያለቅስ ሳይሆን ደስታህን የሱ ደስታ የሚያደርግ ሰው። ኢኮኖሚ የመታ ቢዝነስን የመታ መጋኛ ቢመታ ይሻላል አንዳንድ ሰው ከሚመታ። የማንም ፍቅር ደሞዝ እንጂ ስጦታ አይደለም። ማንም የሚስት ፍቅር እንኳን ከሚስት በላይ አፍቃሪ የለም። ከባል በላይ ደሞዝ ነው። እኔ አሁንስ እያመሸው ልግባ ትወደኛለች፣ ሽማግሌ ሰብስባ ትጠብቀኛለች። አለ በዛው እንደ ፓስተርነት ማለት ዝርዝር ይባላል ማለት ነው ይጋጁ። ስለዚህ ሚስቴ እንድትወደኝ ምን ማድረግ አለብኝ? ስጦታ እሰጣለሁ፣ አበባ ይዤ ጋር ሰርፕራይዝ። እናንተ የወደዳችሁኝ ሄኖክ ስለሆንኩ አይደለም፣ ጥሩ ይሰብካል ብላችሁ ነው የወደዳችሁኝ። እንዲሁም ይወድ ሰው ግን ይህች ምድር እንደ ዝናብ ነች። አንተ እንፋሎት ካልሰጠ አታካፋም። በነፃ የለም። ኔቨር ባልሽ እንዲሁ አይደለም ይወደደሽ ወይ እጅሽን ስትዘረጊ ደስ ብሎታል። እንዲሁ የለም። ዮሐንስ 3:15 እንዲህ አለ፣ ዓለሙን እንዲሁ ወዷል፣ ጥሩ ሳይሆን ወዷል። ኃጢአተኞች ሳላችሁ ወዷቸዋል። ገና ደካሞች ሳለን ብርታት ሳይኖረን ድቅ ሳንል ሃሌሉያ ሐሳብ አላቸው። የሆነ ነገር ያመጡና ሳይሆን ሲቀር ለምን ነበር ያ ነገር ያልሆነው ምናምን ብዬ ስጠይቃቸው አንተም አላበረታታኝም፣ ኢንከሬጅ አላደረከኝም፣ አልደገፍከኝም እና ምን አይሉኛል። እኔንም የትኛው አክስቴና አጎቴ ደግፎኝ ነው ይቆም እንደ ሱፍ እንደዚህ አርገ ሳሎን ቤት ቆመ። ሰዎች እንግድነት ደህና ዋላችሁ ብለው ሲገቡ በኢየሱስ እንትላል እንደውም እኮ ሰዎች ሲለብሱ የለበሱት እንዲታይ እኮ ነው መከራ የሚያሳዩን። ሲለብሱ ቀና ነው የሚሉት እንዲታይ። አሮግ አንተ ቅባት መጣ ብትል እሳት መጣ ብለህ ብትል ምን ብለህ ብትል ይዘዋል አይደለም። በሻ ደግሞ በዚህ ስማርት ነው። ጎዲፐር የለም። ጎዲፐር ፓፓ ምናምን አይሰራም። ምን እንደሚያደርግ ቀስ ብሎ ነው የሚያስበው። እኔም ብቻ ወደ መስማት ካደጋችሁ የስተት ትምህርት ነው። እኔ ብቻ ማን ኦፍ ጋድ፣ እኔ ብቻ የእግዚአብሔር ሰው፣ ሌላ ሰው የዚህ ሀገር ሰው አይደለም። ሄሎ አረግደላችሁ እስቲ አንዴ 85 40 ብሉ። አሁን እኮ የብዙዎቻችን ችግር ይሄ እኮ ነው። የብዙዎቻችን ችግር በተለይ ደግሞ እህቶች በጣም ነው የምትገርሙት። ብዙ ነገር መስራት ስትችሉ፣ ብዙ ነገር መሆን ስትችሉ፣ በተለይማ ካገባችሁ አግብታችሁና አንድ 5-6 ዓመት ካለፈ 35 40 ላይ ከገባችሁ በቃ የሌለ ነው የምትሆኑት። በቃ አሁንማ በቃ እንደ እኔ ነገር እውነቴን እኮ የብዙ ጋብቻ እኮ ችግር ይሄ እኮ ነው። ታውቃላችሁ ሴቶች በደንብ እህቶች በደንብ ስሙኝ። ጌታ ምስክር የሚጠቅማችሁ ነው የምነግራችሁ። እንዴ ምን ነክቶሻል አንቺ ገና በ35 ዓመትሽ ቤት ውስጥ በቃ ነገር አለ ምን ኮተውሽ? በጣም ነው እኮ የምትገርሙት እኮ። እንዴ ባሎች ምን ያድርጉ ወንዶቹ? ለምን አመሸ ምናምን ለምን አያምሽም? አንቺ እኮ ቤት ውስጥ እኮ እንደ 35 ዓመት መሆን አቅቶሽ በቃ እንትኑን የምትለብሽው ሁሉ ስቶኪንግ እዚህ አርገኝ። እንዴ አታፍሪም እንዴ ትንሽ? እውነቴን እኮ ጌታ በጣም ነው ስቶኪንግ ውሸት ነው። ስቶኪንግ ስቶኪንጉን እንደዚህ አጥልቀው በእውነት በጌታ ቤት የባሎቻቸውን ሁለት አይነት ካልሲ እዚህ ጋር እንደዚህ
ከዛ በኋላ ሲመጡ ይሄን ፊትሽን በባዝሊን ለውቀው። ስለዚህ ባለቤት ሲመጣ በቃ ኒንጃ ነው የሚጠብቀው። ምን ያድርግ? አምሽቶ ይምጣ እንጂ እንዴ! እውነት ነውር እኮ ነው። በጣም ነው መታዝ። ለምን ነው እንዴ? አሪፍ ሁኑ እንጂ ጌታ ምስክር ነው። እኔ አንደ በጣም እንደ ውጭ ሀገር አሜሪካን ሀገር መታችሁ በአንዳንዶቻችሁ በጣም የሚገርመው እኮ የድሬዳዋ ድሪያ እዚህ ድረስ ትለብሳላችሁ። እንዴት ሰው አሜሪካን መጥቶ የድሬዳዋ ድሪያ ይለብሳል? ነውር አይደለም እንዴ? እውነቴ ነው። ጌታ ምስክር ስነ ስርዓት ይኑርሽ። እድሜ ተሰቃለች እንዴች ያው በሰነ እውነቴ ጌታ እድሜ እንደዚህ ስነ ስርዓት እኔ 40 ምናምን አይባል። በቃ አንቺ ብቻ እድሜ ሲሉ 85 40 እውነት እንደውም ጌታ ምስክር እንደዚህ እንትን ይያላችሁ ሽበት ምናምን ሁሉ ካወጣባችሁ ጌታ ምስክርን እንትን ተክ አርጉና ጌታ ዝም በሉ። እውነቴ ጌታ ምስክርን እንትን በሉ። በቃ ዝም ብላችሁ ሙትት አትበሉ። እውነቴ ነው። ቆፍጠን በሉ። በቃ ራሳችሁ ጠብቁት። ፍራችሁን ተቀቡቀንም ጸጉራችሁን በስነ ስርዓት አበጥሩ። ጌታ ምስክሬ ነው። በስነ ስርዓት በቃ በመጠኑ ሁሉን ነገር በመጠኑ በልክ አድርጋችሁ አምራችሁ በቃ ቸርች ራሱ ስትመጡ አምራችሁ ጌታ ይባረክ። እውነቴን ነው። ይሄ ዝም ብለሽ እንትን ጉትት ነውር ነው። ጌታ ምስክር የብዙ ሰው ችግር እኔ ብዙ ሰው ካውንስል አድርጋለሁ ኢትዮጵያ። የብዙ ሰው ችግሬ ነው። እህቶች ቤት ውስጥ በቃ ራሳቸውን ይጥላሉ። የሚያደርጉት ነገር ሁለት አይነት ካለ ጉድት እንዳልኳችሁ ጌታ ምስክር እንዳልኳችሁ በቃ ተሸፍነው ብርድ እጃቸው ላይ እንደገና እግራቸውን በሱሳ ፌስታል በመናምን አስረው በቃ ባልየው ገራይ ሰርቶ ሲመጣ እቤት የሚጠብቀው ያው ቱታ ያለበሰ እዛም ገራሽ እዚህም ገራሽ እዛም ገራሽ እዚህም ገራሽ እንዴት ይሆናል? ስለዚህ ሰውየው ከገራሽ ወደ ገራሽ ዛሬ በኢየሱስ ስም 85 40 የተስማሙ አሜን። ከቤተሰቦች ከአባት ቤት አላ ከዘመዶች ከሀገር ከጤን ከሰፈር እኮ ተነቅለ ተለይታ እኔ ወደማሳይ ምን በል በጣም እስቲ ራሳችሁን እዛው ታስገቡ። ለዚህ ቃል የታዘዘ ሰው ማለት ከዛ ተመለከቱ። ወጥቶ ነው እንግዲህ ወጥቶ ረሃብ የሚባል ነገር አላገኘም። አግኝቶታል። እጅግ ስለተራበ ወደ ግብፅ ወረዱ ይላል። ከማራ ከሚስቱ ነው ከነሚስቱ አይደለም። ባለ ትዳር ነው። ትዳር ኖሮት ቤተሰብ ኖሮ ተራበ። አያችሁ ተራበና የሚገርማችሁ ነገር ወደ ግብፅ ሲሄድ ንጉሱ ወይም ደግሞ የአገሪቷ ሰዎች ደግሞ ከሳራ ቁንጅና የተነሳ እንዳይገሉት ስለፈራ ረሃብ ነው። ስለዚህ ጥሪ ያለኝ የጠራኝ ጌታ የታመነ ነው። አረጉራው ምናምን አላለ። በቃ ሰው ነው። ሰው ይረዋል፣ ሰው ይቸገራል። ይገባል። በብዙ መልክ ሰው ነው። አገልጋይ ብረት ሰው አገልጋይ ሰው ኢየሱስ ጌታ እና ይሄ ሰው ምን አደረገ? ምን ነች ሲባል እህቴ ነች አለ። ምንም ሲስተርሊ ብራዘርሊ ነው። ሌላ ምንም ግንኙነት የለንም ማለት በቀጥታ ይሄንን ያደረገው። እኔ በጣም ይገርመኛል። እኔ እንኳን አብርሃም በዚህ ዘመን አልሆናል። በዚህ ዘመን ቢሆን ኖሮ ሚስቱን እህቴ ነች አለው አገልጋይ ተብሎ እንደዚህ ብሎ መጽሔት ላይ ነው። አብርሃም እንኳን አልኖር እንኳን በዚህ ዘመን አልኖር ወለቴ ኮሎጋ የሚረዳ የለማ የሚረዳ እኔ አንዳንድ ነገሮችን ሳስብ እንኳን በዚህ ዘመን አልኖር ከምላቸው ሰዎች አንዱ አብርሃም፣ ሁለተኛዋ ደግሞ ሐና ነች። ሐና በጣም ነው የምትገርመኝ። ሐና ቀንዴ ከፍ አለች ስትል መዝሙር እኮ በሲዲ የታተመ መዝሙር አለ 3ኛው ቁጥር ላይ እንደማለት ነው። በዚህ ዘመን ብትሆን ኖሮ እንዴት ሰው ቀንድ ሊያወጣ ይችላል ብለው ያወጣት ነው። ሌላው ደግሞ ኢየሱስ ነው። ኢየሱስም እውሩ ላይ ምራቅ እንትፍ ብሎ በእጁም ጭቃ ቦካና አይኖቹ ላይ አስቀመጠ። በዚህ ዘመን ምራቅ በሰዎች ፊት እንትፍ የሚል አገልጋይ ተነሳ ብለው ደግሞ ያወጡት ነበር ማለት ነው። ይገባችኋል ወገኖቼ?
እኔ ይሄንን ሳስብ ምን አይነት ዘመን ውስጥ እንዳለን ይገርምኛል። የራሳችን ችግር የማይታየው የሰው ብቻ ምናይ እርቦን እንደማያቅ እርቦት በተበደረ ሰው ላይ እጃችንን የምናወጣው ሳራ ባለ አብርሃም ፈጽሞ አርጅቷል። ከሌላ ሴቶች ያለው ልማድ ነው ብለው ተቆጥጣት ሊስ በየወሩ ያለው ነገር ከሌላ የለም። እሱ ከሌለ ደግሞ መውለድ አይቻልም። እሱ ደግሞ ቆይቷል። ሌላው ደግሞ እኔና ባለ አብርሃም እንደዚህ አይነት እንትን ግንኙነት የለንም። ልጅ ደግሞ መውለድ የሚቻለው ካለ ሴክሹዋል ኢንተርኮርስ ልጅ መውለድ አይቻልም። የሰማችሁ ምን ነው እንዳንዳንዱ ማለት ነው። ታዲያ በዚህ አዝረሽው የምትሄጂው ከየት ማለት ነው? ክብር ለኢየሱስ ነው። እኔ ላይ ምን ታፈቻለሽ? እኔ ምን አደረኩ? ወደ ተናገር እንትን ዳታ ነው ምን አይነት ክብር ለኢየሱስ ነው። ማቅ ሰው ነኝ የሚናገር ሞኝ ነው። ሞቷል ይሉኛል አለው ነገር ለነጤና ምክንያቱም ገና አገለግላለሁ እስከ 106 ዓመቴ። ምን ይላሉ እነዚህ? አገለግላለሁ ገና ነው። ምን ይላሉ እነዚህ? ቅርብ ቀን ቆይ እንደው በመድኃኒዓለም በጌታ ቆይ ስለ ሮኒ የሚባል የማንቸስተር ዩናይትድ ተጫዋች አለ። ስሙኝ ጸጥ በሉና ነግሬያቸዋለሁ። ሮኒ የሚባል የማንቸስተር ዩናይትድ ተጫዋች አለ። እኔ ኳስ አያለሁ ጋሼ እና የቼልሲ ደጋፊ ነኝ። ጌታ የተባረከ አያለሁ። እናንተ አታዩም፣ በጸሎት ብቻ ነው እናንተ። እኔ አያለሁ፣ ኳስ አያለሁ። እና የማንቸስተር ዩናይትድ ተጫዋች ነው ሮኒ። አሁን ቅርብ ጊዜ የ5 ዓመት አስፈረሙት። የ5 ዓመት ሲያስፈርሙት በሳምንት 300,000 ፓውንድ ነው ደሞዙ። በሳምንት 300,000 ፓውንድ ማለት በወር 12,000 ፓውንድ ነው። 120,000 1,200,000 ፓውንድ ሲባዛ በ34 እንኳን ፓውንድ 34 ከሆነ ምናልባት ሲባዛ እንኳን ወደ 40,800,000 ብር አካባቢ ይመጣል። ካን ኢማጂን የወር ደሞዙ 40 ሚሊዮን። ወይኔ አንተ ይኸውልህ ከተሰበረ ከተጎዳ እኮ ኳስ አይጫወትም። ለወር ሳይጫወት 40 ሚሊዮን ምናምን። አንተ እሱ እኮ ኳስ እየገፋ ነው፣ ኳስ እያባረረ ነው። እኔ አጋንንትን እያባረርኩልህ ስማ